አሲናበል አሲና ገናዬ እዮሃ አሲናበል ዮሃ አሲና ገናዬ አሲናበል በገና ጨዋታ እዮሃ አሲናበል እዮ አሲና ገናዬ አሲናበል አይቆጡም ጌታ እዮሃ አሲናበል እዮሃ አሲና ገናዬ እያልን የገና ዋዜማ ምን እንደሚመስል አብረን እናያለን። ሰላም ጤና ይስጥልኝ ውድ የአንበሳ ዩቲዩብ ቤተሰቦች፣ ነገ እንግዲህ ያው የገና በዓል መሆኑ የታወቀ ነው። እኔ ደግሞ ዛሬ ወደ እናንተ የመጣሁት የገና ዋዜማ በዓሉ ድባቡ ምን እንደሚመስል ለማሳየት ነው። መጀመሪያና በቅድሚያ ግን ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ ልደት አደረሳችሁ እያልኩኝ እንግዲህ ገበያው ምን ይመስላል፣ የሰውስ እንቅስቃሴ ምን ይመስላል የሚለውን ላሳያችሁ ተዘጋጅቻለሁ። ተከተሉ። አሁን ደግሞ በአቅራቢያዬ በሚገኘው ሱፐር ማርኬት ውስጥ እገኛለሁ። ያው እንግዲህ ለገና በዓል በተለይ የምንፈልጋቸው ቀይ ሻማ፣ ቀይ አበባ እንደዚሁም ደግሞ ቴብላችን ሴት የምናደርግባቸው ናፕኪን ነገሮች እንፈልጋለን። እኔ ደግሞ አሁን እዚህ ቀይ ሻማ አይቻለሁ፣ ቀይ አበባ አይቻለሁ። ቀይ አበባ 1500 ብር ነው ያለችኝ። ደስ የሚል ነው፣ ቆንጆ ነው፣ ዋጋውም ተመጣጣኝ ነው። እንደዚሁም ደግሞ አንዳንድ ሳይነስ ያለባችሁ ኖርማሊ የተፈጥሮ አበባ የማይመቻችሁ ሰዎች ይሄን እየገዛችሁ ብትጠቀሙ ጥሩ ነው፣ አሪፍ ነው። እኔ ወድጀዋለሁ እና አሪፍ ነው የምለው። አሁን ደግሞ ወደ ሴንቸሪ ሞል እየሄድኩ እገኛለሁ። ይሄው እንግዲህ ፍተሻ ተፈትሼ ልገባ ነው፣ እየገባሁ ነው። እዛ እናያለን። እዛ ደግሞ ያሉትን አንዳንድ ነገሮች ኦኬ፣ በጣም ደስ ይላል፣ ቆንጆ ነው። ረረረረ ስንገባ ጀምሮ በጣም ደስ የሚል ቫይብ ነው ያለው። ፊት ለፊት ላይ ሴንቸሪ ሞል ላይ የሚያምር ክሪስማስ ተሰርቷል። እንዲሁም ደግሞ የጌታችን የኢየሱስን ክርስቶስ መወለድ ተምሳሌት በማድረግ በረት ሰርተዋል ከክሪስማሱ ስር። እሱም ደስ ይላል፣ በጣም አሪፍ ነው። ክሪስማሱ በጣም ነው የሚያምረው፣ ደስ ይላል። አሁን ደግሞ ውስጥ እየገባሁ እያየሁ ነው። የሆነ ባዛር የሚመስል ነገር፣ የተለያዩ ልብሶች፣ የበዓል ማድመቂያ እቃዎች፣ በጣም ጥሩ ጥሩ ነገር እያየሁ ነው። በስክሪን አድርገው ደግሞ የሰሩት ነገር በጣም ደስ ይላል። ወይኔ የምታምር ፊት ለፊት ላይ ቆንጅዬ ቀሚስ አየሁ። ቆንጆ ቀሚስ ናት። ለነገሩ ዛሬ እኔ ቀሚስ ለመግዛት ፕሮግራሜ አይደለም፣ ግን ዋጋ ጠይቄ ነበር። 18000 ብር ነው ያለችኝ። በጣም ደስ ይላል፣ ቆንጆ ቀሚስ ናት። እንግዲህ ሀሳቡ ያላችሁ እየመጣችሁ ግዙ። በጣም ደስ ይላል፣ ቆንጆ ነው። ያው እንግዲህ ቀሚሱ የተሰራው ግማሽ መነን ነው፣ ግማሽ ፈትል ነው። ቆንጆ ቀሚስ ነው። ጥለት አጣጣሏን በጣም ታምራለች፣ ቆንጆ ናት። እኔ ወድጃታለሁ። እንግዲህ እዚህም አካባቢ ሌላ ነገር እያየን ነው። ኦኬ፣ የሚያምር ናፕኪን፣ የገና በዓልን የሚያመለክት ቀይ ናፕኪን አግኝቻለሁ። ጠረጴዛችንን ሴት የምናደርግበት ጠረጴዛ ላይ ሴንተር የሚሰራበት በጣም ደስ የሚል ነው። ቆንጆ ነው። ዋጋው ቆንጆ ነው። ትንሿ 600 ብር፣ ትልቁ 1600። በጣም አሪፍ ነው። ይሄም ደስ ይላል። ብቻ ሁሉንም ነገር ታገኛላችሁ ሴንቸሪ ሞል ላይ። እኔ አሁን ደስ የሚሉ ነገሮች፣ በጣም የተሟላ ነገር እያየው ነው። ቆንጆ ቃለ አሪፍ ነው በጣም። ቅድም በአርቲፊሻል የተሰራ የጨርቅ አበባ ሳይቻችሁ ነበር። አሁን ደግሞ በተፈጥሮ አበባ የተሰራ የሚያምር ዋጋ 6000 ብር ነው። ለቤታችሁም ለስጦታም ይሆናል። አሁን እንግዲህ ግራውንድ ላይ ያለውን በዚህ መልኩ ጨርሰናል። እስኪ ከላይ ያሉትን ደግሞ እናያለን። ያው እንግዲህ ሊፍቱ ቆይቶብኛል፣ ቶሎ ወደ ላይ መውጣት አልቻልኩም። አሁን ሊፍቱ ተከፍቶልኛል። ያው ሰውም እንቅስቃሴ በዓልም ስለሆነ አሁን ደግሞ ጨርሰን እንደወጣን በጣም የሚያምር ቤት፣ በስማም ደስ የሚል የጠረጴዛ ደራደሯ፣ ትራስ ጨርቆች አሏት። የሶፋ ትራስ ጨርቅ አለ፣ ሰሃኖች፣ የወይን ብርጭቆ፣ አበባ፣ ስኒ። በጣም ጎበዝ ናት። ከምንም በላይ ያደነኳት በቃ እንዴት አርጋ እንደደረደረችው፣ እንዴት እንዳስተካከለችው አይን የሚስብ አድርጋ
ይሄ ደግሞ ትልቁ የገበያ መሳቢያ ነው። በእውነት ደስ ይላል። የቢዝነስ ሰው ነች። በጣም አድንቂያት ነው የወጣሁት። ባይገርማችሁ እንዴት ጎበዝ ነሽ ብዬ ማለት ነው። እና ቆንጆ ነገር ነው ያየሁት። ቆንጆ ስኒዎች አይቻለሁ። የሌለ ነገር የለም። በቃ ሶፋ ላይ ከዛ እንደወጣው ወደ ሾላ ለመሄድ ነበር ያሰብኩት። መንገዱ ክፍት ነው። የሚገርማችሁ ነገር ብዙም አልተጨናነቀም። እንዳውም ገርሞኛል። የበዓል ዋዜማም አይመስልም። ፍሪ ነበር መንገዱ። እንደ ልብ ነው የተንቀሳቀስኩት። ያው እንግዲህ ብዙ ኦርቶዶክሶች የአላፍታ ዝማሬ ላይ ስለሚሄዱ ነፃ ነበር። ሾላ ገባሁ። አሁን ደግሞ ሾላ ገብቼ ይሄው እንግዲህ ሾላ ላይ ያለውን እንቅስቃሴ እያየሁ ነው። በር ላይ ነኝ፣ የገባሁ ነው። መጀመሪያ ላይ ምንጣፎች አሉ፣ የሌለ ነገር የለም። ዶሮ አለ፣ እንደዚሁም ደግሞ ቄጤማ አለ፣ ፈንድሻ። እዚህ ደግሞ የክሪስማስ ማስዋቢያ ብልጭልጭ ነገሮች አሉ፣ ደስ ይላሉ። እነሱንም እያነሳው እያስቀመጥኩ ነበር። ግን እንደገባሁ በጣም ነበር ግራ የገባኝ። በምኑ ጋር እንደማልፍ እንዴት እንደምገባ እማዋራው ሁላ ነበር የጠፋኝ። አሁን ደግሞ ይኸውላችሁ እዚህ ቦታ ነው ያለሁት። አንዱ ብድግ አንዱን ቁጭ እያደረኩ ነው። እስቲ ደግሞ ለቤት ማስዋቢያ ምን የሚያስፈልግ ነገር አለ ብዬ ወደ መጋረጃ ቦታ ሄድኩኝ። ቆንጆ መጋረጃዎች አሉ። የሶፋ ትራስ አለ። እንደዚሁም ደግሞ ጥበብ የሚመስሉ በመጋረጃ የተሰሩ በሶፋ ትራስ ጨርቅ ላይ የተሰሩ በቃ ቆንጆ እቃዎችን አይቻለሁ። እንዴት ነው ዘንድሮ ስንት ገባ ዶሮ በ12 ሌሊት ይለካል ሴትነት። ኧረ ፈረሰኛው እያልን እንግዲህ ወደ ዶሮ ገበያ ገብተናል። እስኪ ያለውን ገበያ እንሂድ። ሾላ ላይ ነው የምንገኘው። እንግዲህ እስኪ ቆይ አሁን አይኔ ውስጥ የገባው ዶሮ ይሄኛውን ዶሮ እስኪያውጣልን ነበር። ቆንጆ ነው ዶሮ። ዛሬ ከስንት ነው? ከ2000 እስከ 1008 ድረስ ይገኛል። ያው በዓልን ደግሞ በዓል የሚያደርገው ዶሮ ነው። ካለ ዶሮ ደግሞ በዓል አይደምቅም። ሾላ ገበያ ላይ ገብተን የዶሮ ገበያን በዚህ ልክ አይተናል። ይችን እኔ ልሰር። አሁን ደግሞ የእንጨት ስራ ውጤቶችን እናያለን። ረከቦት፣ የሚያምር የቡና መጋፊያ፣ መክተፊያ፣ የተለያዩ ነገሮች አሉ። የሽንኩርት ሙቀጫዎች፣ የነጭ ሽንኩርት፣ የቅመም ብዙ የምትፈልጓቸው ነገሮች እዚህ ይገኛሉ። ለቤታችን የሆኑ ከዛ ደግሞ ከሰል ማንደጃ፣ ጣማጭ ሻየ፣ ቆንጆ የምታምር ጣማጭ ሻየ ዋጋ ጠየቅሁ። ዋጋዋ 300 ብር ነው አለችኝ። ታምራለች ብያት ተሳስቀን መልካም በዓል ይሁንልሽ ብያት እልፍ እንዳልኩኝ የሆነ ቆጮ ቤት አገኘው። ሴትዮዋ ቁጭ ብለው ይከትፋሉ። ማዘርዬ እንዴት ኖት? ደህና ኖት ብዬ እንኳን አደረሰዎት ብዬ አጠገባቸው ቁጭ አልኩኝ። ደህና ነሽ ወይ ልጄ እንዴት ነሽ አሉኝ። ቆጮ ኪሎ ስንት ነው ስላቸው 200 ብር ነው አሉኝ። አከታተፉን አሳዩኝ እንዴት እንደሚከተፍ። አጠገባቸው ቁጭ ብለን እያወራን ውስጥ ከዞርም ብዙ የምናገኛቸው ነገሮች አሉ። አሁን ግን ለማንኛውም ሁሉንም ነገር ማዳረስ አንችልም። በአንበሲቱ የምትከታተሉን ቤተሰቦቻችን እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። ሰላም ሁኑልን። እንወዳችኋለን፣ እናከብራችኋለን።